ሰዓት አሳጥሬው ለማን ሰላም ናችሁ? እንዴት ናችሁ? አማን ነው? ሁሉ ሰላም? እንዴት ናችሁ? አማን ነው? ባንዳቲው በሚለው መጥቻለሁ። ሼር፣ ኮፒ ሊንክ፣ ሰብስክራይብ እንዳትረሱ አደራ። በዋናነት ደግሞ አጀንዳውን በደንብ መከታተል ይጣበቅብናል። አንዳንድ ጥያቄዎች ይኖራሉ፣ ማብራሪያም እንሰጥበታለን። ባንዳቲው ላይ ገብታችሁ ተከታተሉ፣ እንነጋገራለን። ለጊዜው ባንዳ ማለት ምን ማለት ነው የሚለውን ትንሽ ለማብራራት ሞክራለሁ። ባንዳ ቲዩብ ይላል። ባንዳ ቲዩብ ገብታችሁ ይህንን ፕሮግራም መከታተል ትችላላችሁ። ሼር፣ ኮፒ ሊንክም እንዳትረሱ። ባንዳ ማለት ምን ማለት ነው የሚለውን አንድ ሁለት ብለን ዘርዝረናቸዋል። እነሱን በዝርዝር አቀርብላችኋለሁ። ባንዳ ማለት አንደኛ በትንሽ ጭንቅላት ትልቅ ሆድ ያለው ሰው ማለት ነው። ትንሽ ጭንቅላት ማለት በጣም ሲያስብ በትንሹ ያስባል፣ በትልቁ ግን ይቀበላል ማለት ነው። ምንም መስራት የማይፈልግ፣ ማሰብ የማይፈልግ፣ መጨናነቅ የማይፈልግ፣ ሌሎች በተጨናነቁት ሌሎች በሰሩት እሱ ቀጥታ መቀበል የሚፈልግ ማለት ነው። ሆዱ የማይጠግብ ሰጥተው በቃኝ የማይል ማለት ነው። ሁለተኛ ተለዋዋጭ ባህሪ ያለው ባንዳ ማለት ተለዋዋጭ ባህሪ፣ እውቀት የለውም፣ ማወቅም አይፈልግም። የማያውቅ ሊያውቅም የማይፈልግ ነው። ስለዚህ የሰዎች ባህሪያት የሚባሉ ሶስት ናቸው። አግሬሲቭ፣ ፓሲቭ እና አሰርቲቭ የሚባሉ ናቸው። እሱ ሰውየው ይሄ ባንዳነት ያለው ሰው ፓሲቭ ነው። ይለዋወጣል። አለቆቹ ጋር ትሁትና ታዛዥ ይመስላል፣ ከሚመራቸው ላይ ግን ፍጹም አረመኔና ጨካኝ ነው። ስለዚህ ተለዋዋጭ ባህሪ ያለው ማለት ነው። ባንዳ ማለት ተለዋዋጭ ባህሪ ያለው ማለት ነው። ሶስተኛ በተሰጠው ስልጣን የሀገሩን ምስጢርና ክብር አሳልፎ መስጠት የሚወድ ማለት ነው። የሀገሩን ምስጢር ምንም ዴንታ ቢስ፣ ህዝብን ይጎዳል፣ ሀገርን ይጎዳል፣ መጪው ትውልድ ይጎዳል የሚል እሳቤ የለውም። ወደፊት እንዘረዝረዋለን። አራተኛ በአለቆቹ ፊት ትሁትና ታዛዥ ለመምሰል የሚሞክር ነው። አምስተኛ ወዳጅና ጠላቱን ከጥቅሙ አንጻር የሚያይ ነው። በጣም ጥቅመኛ ደላላ ነው ባንዳ ማለት። ስድስተኛ ራሱን እንደ ህዝብ የሚቆጥር እሱን የሚጎዳ ነገር ሲያጋጥም ህዝብ ተጎዳ ይላል። እሱ ከተጠቀመ ግን ህዝብ ቢያልቅ ምንም ዴንታ ቢስ ነው፣ ምንም አይመስለውም። ስለዚህ ራሱን እንደ ህዝብ የሚቆጥር ነው። ሰባተኛ አምስተኛ ራሱን እንደ ህዝብ የሚቆጥር ነው። ስድስተኛ ራሱን እንደ ህዝብ የሚቆጥር ነው። ሰባተኛ ራዕይና ርዕዮተ ዓለም የለው። ራዕዩና ርዕዮተ ዓለሙ ሆዱ ብቻ ሆድ የሞላ አልሞላም የሚለውን ጥያቄ ብቻ የሚመልስለት ካገኘ ድረስ ታዛዥ ነው። በቃ በዚህ ነው የሚኖረው። ስለሌላው ምንም አያውቅም። ምናልባት በዚህም የሆነ ምሳሌ ልሰጣችሁ እችላለሁ። የሆነች የማርያም ዝክር ውላ የምትመለስ ሴትዮ ማታ 11 ሰዓት ወደ ቤቷ ትገባና ልጆቿ በረሃ ውለው ከብቶቻቸውን ሰብስበው ሲገቡ በር ተቆልፎባቸዋል። እዚህ በር ላይ ልጆቻቸው ቁጭ ብለው እማ እንጀራ ምግብ ምናምን ሲሏት ወደዛ ሄዱ። እንዴ አሁን ሩባዎቹ ነው አለች ይባላል። እሷ ዝክር ነው ያለችው፣ የማርያም ዝክር ነው ያለችው። ጠግባለች፣ ሰክራለች። ልጆቿ ግን በረሃ ከብቶች ጋር ሲጣደፉ ሲንቀዋለሉ ይዋለች። ልጆቿ አሁን ሩባዎቹ ነው እንዴ ዝም በሉ ወደዛ ሄዱ ምናምን ብላቸዋለች ይባላል። በጣም የሚገርመው ነገር ባንዳን ይገልጸዋል። ባንዳ ለራሱ ከጠገበ ህዝቡ ጠገበ ብሎ መናገር የሚችል ደፍሮ መናገር የሚችል ባህሪ ያለው ነው። ስምንተኛ ሀፍረተ ቢስ ነው። ሀፍረተ ቢስነት የተሞላ አይኑን በጨው ያጠበ ነው። በቃ ፊት ለፊት መጋፈጥ የሚችል አለቆቹን ተማምኖ ሁሉንም ነገር ማድረግ የሚፈልግ ነው። ዘጠነኛ ከውካዋ ባህሪ ያለው ገብጋባ ነው። በቃ ገብጋባ ባህሪ ያለው። አስረኛ ውሸታም ነው። ፍጹም ውሸታም ያለ የሌለ
ውሸት የሚዋሽ ግን ውሸቱን እውነት ለማድረግ የህይወት ዋጋ መክፈል የሚችል ነው ባንዳ። አለቆቹ እስካላደናቀፉትና አቁም እስካላሉት ድረስ የህይወት ዋጋ እስከ መክፈል ድረስ የሚሄድ ጸባይና ባህሪ ያለው ነው። 11ኛ ባለቆቹ ጉያ ሆኖ ጀግና የሚጫወት ነው። ከኋላ ያሉት አለቆቹ ምንም ካላሉት አይዞ ካሉት እንደ ጀግና ራሱን የሚቆጥር ነው። 12ኛ መግደል እንደ መልካም አጋጣሚ የሚቆጥር ነው። መግደል በቃ ዋነኛ ስራው ነው። የሚቃወሙት ዕውቀት አላቸው፣ ብቃት አላቸው፣ ራዕይ አላቸው ተብለው በጣም ትኩረት የሚሰጣቸው ላይ አነጣጥሮ መግደል የሚወድ ነው። 12ኛ ውለታ ቢስ ነው። ትናንት ምንም አይነት ቁም ነገር በተሰራለት ውለታ ብትውልለት ምንም አይነት ውለታ አይመልስም። ይሄ የባንዳ ባህሪ ነው። 12 የባንዳ ባህሪያት አሉ። ባንዳ ማለት ባህሪያቶቹ እነዚህ ናቸው። ምናልባት በዚህ መልክ ባንዳ ታዲያ ማንን ይገልጻል ምናምን ቢባል ቲፒኤልኤፍን ይገልጻል ወይም ወያኔን ይገልጻል። ወያኔ 100% እርግጠኛ ነኝ ባንዳ ነው። እነዚህን መስፈርቶች ያሟላል። ለምን ብትሉኝ ምንም አይነት ዕውቀት የለውም። በባዶ ጭንቅላት ወይም በትንሽ ጭንቅላት ሆዱን አስፍቶ ሀብቱን አካብቶ ብዙ ጊዜ ሀብትና ንብረቱን ልጆቹን ውጭ አስቀምጦ እዚህ ጋር የደሃ ቤተሰቦችን ወይም ደሃ ማህበረሰብን ልጆች ከጎኑ አሰልፎ የሚጫወት በጣም ፍጹም ባንዳ ነው ቲፒኤልኤፍ ማለት። በጣም የሚገርም ቲፒኤልኤፍ ባህሪው ተለዋዋጭ ነው። ሲከፋው ቅቤ እስከመሆን ድረስ ይደርሳል። የሆነ ነገር ሲያጋጥም ጥሩ አጋጣሚ ሲያገኝ ደግሞ በቃ አያውቅህም፣ ጭራሽ አያውቅም። ለዚህ ነው ሀጎስ ገብረ ህይወት ሲቸግራቸው ይጠሩሃል፣ ሲመቻቸው ደግሞ ያባርሩሃል ብሎ የዘፈን በጣም የሚገርም ነገር ማለት ነው። ስለዚህ ቲፒኤልኤፍን በደንብ ይገልጸዋል ለማለት ፈልጌ ነው። በደንብ በዝርዝር ይታያል። አሁን ሐሳቦቹንና ባህሪያቶቹን ያስቀመጥኩት ቀጣይ በዚህ ዙሪያ እያንዳንዱን አብጠርጥረን እንነጋገርበታለን። እዚህ ላይ ልትረዱኝ የሚገባ እኔ እንደ ግለሰብ ምንም አይነት ቂም የለብኝም፣ ምንም አይነት ጥላቻም የለብኝም፣ ፐርሰናሊ ምንም አይነት ጥፋትም የለብኝም። ማንንም አልጠላም። ሲጀምር ግን ርዕዮተ ዓለም የሌለው ድርጅት ርዕዮተ ዓለም ከነበረውና ህገ መንግስትና ሀገረ መንግስት ስርዓተ መንግስት ከመሰረተ ከትግራይ ህዝብ ጫንቃ መውረድና መወገድ ስላለበት ከአእምሮ ውስጥን ተፍቆ መወገድ ስላለበት ከአእምሮ አልፋቅ ያለ ማህበረሰብ ወደ ጸበል ወስደን እስኪፋቅ ድረስ እዛው እንዲጠመቅ የማድረግ ስራ ግን እንሰራለን። ቲፒኤልኤፍ ከምድረ ገጽ መጥፋት አለበት። ቲፒኤልኤፍ ፍጹም ባንዳ ነው። ባንዳነቱ ለምሳሌ እንገራቸው። ሸዋ ደብረ ብርሃን ደርሶ አሜሪካ ወይም የዓለም መንግስታት ተመለሱ ስላሉ ተመልሰናል፣ አልተሸነፍንም ነው ያሉት። ስለዚህ ሂዱ ካሏቸው ይሄዳሉ፣ ተመለሱ ካሏቸው ይመለሳሉ ማለት ነው። ባለቆቹ ሳምፓ የሚተነፍስና ባለቆቹ ትዕዛዝ የሚንቀሳቀስ መሆኑን በዚህ መረዳት ይቻላል። 1 ሚሊዮንና ከዛ በላይ ወጣቶች አልቀው ውለታ ቢስ መሆኑን ደግሞ ፍጹም የሞተብን የለም 1 ሚሊዮን ማን ነው ኦዲት ያደረገው ብለው መቃወም የቻሉ ናቸው። የሞተ እያለ እነሱ ስላልሞቱ በጣም የሚገርም ነገር ማለት ነው። በጣም የሚገርም እርዳታን እስከ መስረቅ የደረሱ ናቸው። የትግራይ ህዝብ ምንም ሳይበላ ሳይጠጣ ውሃ እንኳን በስርዓት ማግኘት የማይችል ህዝብ እንደበላ እንደጠጣ እንደጠገበ ወርቅ በወርቅ እንደሆነ ሁሉ ሲያወሩ ኖረዋል። በደንብ እናውቃለን። ይሄ ይታወቃል። የትግራይ ህዝብ ያውቃል። ስለዚህ ይሄ ፕሮግራም በአማርኛ በትግርኛ ይቀርባል። በሁለቱም ነው የሚቀርበው። በትግርኛ ሲሆን ይቀርብላችኋል፣ በአማርኛም ይቀርብላችኋል። ቀርባችሁ ባንዳ ቲዩብ ብላችሁ ግቡና ሰብስክራይብ፣ ሼር፣ ኮፒ ሊንክ እንዳትረሱ፣ አደራ እንዳትረሱ። እኔ ምንም አይነት ጥቅም የለኝም። ጥቅማችን ግን ነፃ መውጣታችን ብቻ ነው። ብዙ ማውራት ይቻላል፣ ብዙ መናገር ይቻላል። ነገር ግን ከጊዜ ጉዳይና ከጊዜ አንፃር እዚሁ አሳጥረዋለሁ።
በጣም የሚገርም ነገር ጥንቃቄ ይጠይቃል። እንነጋገርበታለን። አመሰግናለሁ።